በጣም ዲቴል ሉን እንደምታይ ብዙ ካምፓኒዎች ይያሉ ማለት ነውና እንዴት ነው ያንን ባላንስ መጠበቅ የሚቻለው? ዲቴሉንም እያየህ ግን ትልቁንም ፒክቸር ማየት ለምን 26 ካምፓኒዎች ስለሆኑ ወደዚህም ለመሄድ ባላንስ ይፈልጋል ይመስለኛል። ወደ ውስጥ ድርጅቱንም የእያንዳንዱን ነገሮች ኢምፕሩቭመንቶቹን አሁን የ26 ካምፓኒ ፎሎ አፕ ማድረግ ከባድ ይመስለኛል። ትልቁንም ፒክቸር አስጠብቆ እየሄዱ እንዴት ባላንሱን መጠበቅ ይቻላል የሚለው ጥያቄ። ኩባንያዎች ብዙ ስለሆኑ መምራት ያስቸግራል ማለት አይደለም። ሰዎች እኮ ሀገር ይመራሉ። ሀገር ይመራሉ ሰዎች ዝም ብለው ኢቨን ሚኒስትሪ ምንስም ጠቅላይ ሚኒስትር መሆን ትችላለህ፣ ፕሬዚደንት መሆን ትችላለህ። በውስጡ ብዙ የካቢኔ አባላት አሉ። እያንዳንዳቸው አንድ ሚኒስትሪን ይመሩት። እና አንተ በመሰበሰብበት ጊዜ እያንዳንዱ ሚኒስትሪ እያንዳንዱ የሚሰራውን ስራ ማታወቅ ከሆነ መሪ መሆን የለብን። አንደኛ ነገር ልዩነቱ አንዳንድ ቦታ ላይ አሁን ቅድም እንዳልኩ ዲቴል ማይንድድ የሆኑ መሪዎች ከሆኑ ሁሉ ኩባንያ ውስጥ ይገባሉ። ለምሳሌ ሚድሮክ ጎልድን አዝ ዋን ኦፍ ዘ ካምፓኒስ አድርጌ የምመራው ቢሆን ሚድሮክ ጎልድ የሚያመርቱን ወርቅ እንትን ማወቅ የማልችል ከሆነ ኢንፑቱ ምን እንደሆነ ፕሮሰሱ ምን እንደሆነ አውትፑቱ ምን እንደሆነ ባውቅ የተሻለ ይሆነ። የኢንጂነሪንግ ኢንክሊኔሽን ካለኝ እንደ ሲኦ ሁሉ አይነት አንድ ኢንጂነር አይሆንም። ከቢዝነስ ዓለም መጣ መሐንዲስ እንትን መሪ አለ፣ ከኢንጂነሪንግ መጣል። ስለዚህ ስትሮንገር የሆንክ ቦታ ላይ ያን ነገር ለማወቅ መሞከር መቻል አለብህ። ካልሆነ ደግሞ ለምሳሌ አንተ ኢንጂነር ባትሆን ወይም የቢዝነስ ሰው ወይም የፋይናንስ ሆነ ግን ሲኦ ሆንክ ኢንጂነሪንግ ነገሮች ላታውቅ ትችላለህ። ቁልፍ የሆኑ ሰዎች ያን ስራ ሊሰሩ የሚችሉ ሰዎችን መምረጥ አለብህ። እነሱ በአንተ በሚገባህ ቋንቋ ሊያመጡልህ ስለሚችሉ እነዛን ነው እኮ ማኔጅ የምታደርገው እንጂ ኩባንያ ውስጥ ገብተህ ሁሉ ነገር ማኔጅ አታደርግም። ግን የሚሰሩትን ነገር ረሳሁት ያ ኩባንያ ምን እየሰራ እንደሆነ አላውቅምና ማለት የለብን። የሀብት ሀብዩር እንትን ሁሉም ቦታ ላይ የሚደረገውን ነገር ማወቅ አለ። ለዚህ ነው ስብሰባ ላይ ታደርጋለህ። በሳምንት ስብሰባ ይኖርሃል፣ በሁለት ሳምንት ይኖርሃል። ሁሉም ያቀርባሉ ያንን ነገር። ስለዚህ ያንተ ኢነርጂና ያንተ ፍላጎት፣ ሌላው ደግሞ ሚሽን ምንድን ነው? እነዚህ ኢንስቲትዩሽኖች ድግ አድርጋቸው ይሄን አድርጋቸው ይሄን አደርጋለሁ ካልክ ያን የድራይቨር ሲት ላይ ተቀመጥከው አንተ ነህ። ሌሎቹ እንደምታሽከረክራቸው ወደምትወስዳቸው ይሄዳሉ። ስለዚህ ብዙ ጊዜ ሁልጊዜ የምጠየቀው ጥያቄ ስለሆነ ቁጥራቸው ሲበዛ አያስቸግርም ወይ? ኖርሊ ቅድም እንዳልኩ በየሴክተሩ የሚመሩትን ሰዎች በትክክል ከመረጥክ መመሪያው በሙሉ ካለ ዩኒፎርም ከሆነ አፕሬዝ የምታረግ ከሆነ አፕሬዛል ማለት ድርጅቶች አፕሬዝ ይደረጋል፣ ሰው ብቻ አይደለም። እያንዳንዱ ድርጅት ይመጣል፣ ሁሉ በተሰበሰቡበት 26 ጀነራል ማኔጀሮች ባሉበት ማለት ነው። አንዱ ተነስቶ የአመት እንትኑን ያቀርባል። እነዚህ በሙሉ ኮሊግስ ናቸው፣ ጀነራል ማኔጀሮች ናቸው። ስለዚህ ያለውን እንትን ይገመግማሉ፣ ይመለከታሉ፣ ቫልዩ አድ የሚደረግ አይዲያ ይሰጣሉ። ስለዚህ ሁሉም ጥፍሮ የቆመና ውድድር ላይ ያለ ነው። ቱ ዘ ኤክስቴንት አክቹዋሊ ከኩባንያ ኤ ያለውን ጀነራል ማኔጀር ለኩባንያ ሲ አሳይን ያደረኩበት ጊዜ አለ። ምክንያቱም ሙያው የመምራት ሙያውን ካወቅ መስራት ትችላለህ ማለት ነው። ስለዚህ በሩቅ ሆነህ ስትመለከተው ቅድም እንዳልከው ግራ የሚገባ ይመስላል። እንደዚህ ጀነራል ሲኦ ዛታች ወርዶ እንዴት ነው የሚሰራው ምናምን፣ ሌላ ጊዜስ ምን ጊዜ ይኖረዋል ምናምን ነው። ስራዎችን መከፋፈል ያለብህ ይመስለኛል። አዝ ሲኦ ኋላ ልጠይቁ ትችላላችሁ። እና ስራ ምንድን ነው የሚሆነው አዚስ የሚለው ኋላ ጥያቄ ከመጣ ዲስከስ ለማድረግ ይችላለሁ። ስለዚህ ከባድ አይደለም፣ ኤክስፓንድ ማድረግ ከባድ አይደለም ብዬ አስባለሁ። አለቅነት ኢትዮጵያ ውስጥ ሞር ኦር ሌስ እረኝነት ነው። ገብቷል። እና እሱን እስቲ ያብራሩልኛል ለምን እረኝነት እንዳለ። እረኝነት ማለት ለምሳሌ አንተ አገር ቤት ያደግክ ከሆንክ የተወሰኑ ከብቶች ካሉ እረኛ ሆነ የምትወስዳቸው ከሆነ የተወሰነ አዝመራ ቢኖር አጥር ያልታጠረ ምናምን ያንተ ዓላማ የጤፍ እርሻው ጣገብ ላይ ዳርዳሩ ላይ ያለ ሳር እንዲበሉ ታደርጋለህ።
ወደ ጤፉ እንዳይገቡ መከላከል መቻል አለብህ። ስለዚህ ኮንቲኒየስ የሆነ ምክንያቱ ፍላጎታቸው ሊሳሳቱ ይፈልጋሉ ወይም ነገር ይፈልጋሉ እና አንተ አንድ ቦታ ላይ ቆመህ ያው መብላት ትችላላችሁ ብለህ ዝም የምትል ከሆነ አንዱ አይነት ጤና ማኔጀር ነው። አይ የለም እኔ እንደረኛ ነኝ ድርጅቴ ውስጥ ያሉትን ነገሮች እንዳይሳሳቱ ምናምን አብሬ ኢንቮልቭድ በመሆን ነው የምጓዘው ካልክ ደግሞ አንተ ራስህ ፕላስ የምትፈልጋቸውን ሰዎች እያደረግ ያ ነገር አለ አይደለም እንዲስተካከል ማድረግ አለብህ። ኢትዮጵያ ውስጥ ያን አይነት ይበዛል ብዬ አስባለሁ። ሌላው ቦታ ላይ ሲዎች ትልቅ ኢንስቲትዩሽን የሚመሩ ሲዎች እንዲያውም መኪናም አይነዱም። በሄሊኮፕተር መጥተው ከላይ ፎቅ ላይ አርፈው ከዛ በኋላ መጨረሻ ፎቅ ላይ ሰርተው ከዛ በታች ያለው ሰራተኛ ስንት እንደሆነ ሳያውቁ መልኩን ሳያውቁ ሰራተኛውን ፊታቸውን ሳያዩ ተመልሰው ይሄዳሉ። ያ ሲስተሙ ኦልሬዲ ቴክኬር እያደረገው ስለሆነ ኢትዮጵያ ውስጥ ሲስተሙ ገና ነው። ድርጅቶች ውስጥ ሲስተሙ የለም። ስለዚህ ሃይብሪድ ነው የምትፈጥረው። አንተም እየገባህ ሌሎችም እየገቡ ሲስተም እየፈጠርክ ካልሄድክ ዝም ብለህ ጉብ ልትል አትችልም። ስለዚህ ኢነርጂው ይኖርሃል። ደግሞ ሌላው ድራይቭ የምታደርገው ነገር ሰክሰሱ እየታየህ ኢነርጂ እየጎላ እየጨመረ ነው የሚሄደው። ኩባንያው በጨመረ ቁጥር አንተም ኢነርጂ እየጨመረ ነው የሚሄደው እና አዲስ ኩባንያ መጥቶ ሲደበለቅ ሁሉም አንድ ጊዜ አልመጡም። አንዳንዶቹ ፈጥረናቸው ነው አስፈላጊ ስለሆኑ ለሲነርጂ፣ አንዳንዶቹ ደግሞ ስለዚህ ከዚህ አንተ ጋር 3 ዓመት 4 ዓመት ማቹር ያደረገውን ሰውዬ ወስደ ደግሞ ከዛ ባይዜን ፖሊሶቹን አውቋቸዋል፣ ከልቸሩን አውቋል። ያን ነገር ወስዶ ወደ አዲሱ ጋር ኢንትሮዲውስ ያደርግልሃል። ባልጋስ የተወሰነ ታይም ይኖራል እነዛን ሰዎች ሞዲፋይ አድርገው ወደ አንተ ሲስተም ለማስገባት። እዛ በኋላ ቁጥሩ እየጨመረ ቢሄድ እና ኢንከሬጅ ማድረግ አለብኝ። ኢት ካን ቢ ዳን ማለት ነው። የፐርሰናሊቲ ምን ያክል ኢንፍሉዌንስ አለው? ፐርሰናሊቲ ወይም ስብዕና ቢዝነስን ራን የምታደርግበት መልኩ ምን ያክል ኢንፍሉዌንስ አለው? ያንተ የራስህ ስብዕና ለስራ ወሳኝ ነው። በተለይ አመራር ኤሪያ ላይ እሄዳለሁ ብለህ የምታስብ ከሆነ መጀመሪያ ነገር አንተነትህን ማወቅ አለብህ። ኢትስ ቬሪ ዲፊካልት ባይ ዘ ዌይ ራስን አውቆ እኔ የዛ አይነት ሰው ነኝ በዚህ ፕሪንሲፕል ነው የምመራው ወይ አላደርግም ብሎ መጀመር ትልቁ ስራ ነው። ራስን ማጥናት ከባድ ይመስለኛል። ሌላ ማጥናት ቀላል ነው። ምክንያቱም እንደ ቦታው፣ እንደ መስሪያ ቤቱ፣ እንደ አካባቢ፣ እንደ ሀገሩ ለዛ የሚመስልና እንዲኖርህ ማድረግ አለብህ። በእኔ እምነት ኢትዮጵያ ውስጥ መሪ የሆነ ማንኛውም ቢዝነስ ዓለም ላይ ያለ መሪ ሁሉ ፎከሱ ብር ላይ ከሆነ ችግር አለው ብዬ አስባለሁ። እና አንተም አዝ ሊደር ዘሆል ያለ ኤፈርት ሪተርን ኦን ኢንቨስትመንት ላይ ብቻ ያተኮረ ከሆነ ፕሮብለም አለ ብዬ አስባለሁ። ለዚህ ሀገር አይመችም ብዬ አስባለሁ። ስለዚህ ስብዕና ምን ይሆናል? አይ እኔ አንደኛ ነገር ማተኮረው ሰው ላይ ነው፣ አገር ላይ ነው፣ ግሮዝ ላይ ነው፣ ኖሌጅ ማምጣት ላይ ነው፣ ቴክኖሎጂ ማስፋፋት ላይ ነው ካልክ ባላንስድ የሆነ አፕሮች ልትገባ ትችላለህ። ምን ማለት ነው? ፕሮፊት የሚኖር ይሆናል፣ ግን ነምበር 1 ሪኳየርመንት አይሆንም። በእኔ እምነት አክቹዋሊ ስቴክሆልደርስ እምላቸዋለሁ እንትን ስል ማንኛውም ድርጅት ማንኛውም ኩባንያ ስቴክሆልደሮች አሉት። አንደኛው ነምበር 1 ስቴክሆልደሩ መንግስት ነው፣ አገር ነው። which means ታክስ የመክፈል ግዴታ እንዳለብህ አውቀህ ለመብራቱ፣ ለሴኩሪቲው፣ ለፖሊሱ፣ ለትራፊኩ፣ ለአስተዳደሩ አንተ ሴፍሊ እንዲሰራ የሚያደርጉት እነሱ ስለሆነ ያን ዕዳ መወጣትና መክፈል ይኖርብሃል። በፈለከው መልክ ኮንትሪቢሽን ነው። በሁለተኛ ደረጃ ይሄን ካደረክ በኋላ ኮሚኒቲው ደግሞ አለ፣ ሀገር አለ፣ ኮሚኒቲ አለ። ለኮሚኒቲው ደግሞ ኢንታንጅብል የሆነ ትክክለኛ ነው ቀጥተኛ በገንዘብ እርዳታም በለው በሌላ በመቅጠርም በለው በፈለከው መልክ ኮሚኒቲው ጋር ፓርቲሲፔት ማድረግ አለብህ። ይሄ ኮርፖሬት ሲቲዘንሺፕ የምንለው ነው። ይህንም ማድረግ አለብህ።
ፓርቲሲፔት ማድረግ አለብህ ግሮዝ እንዲመጣ ማለት ነው። በሶስተኛ ደረጃ ማየት ያለብህ እንደ ደረጃቸው እየሄድኩ ነው። ሰራተኛው ነው። ሰራተኛው ማደግ አለበት። ኦኬ ሰራተኛ ስሌቭ አይደለም፣ ዝም ብለህ የተወሰነ የወረወርክለት። ሰራተኛው ኦነርሺፕ እንዲኖረው ማድረግ። ኦነርሺፕ ማለት ሼር ሆልደር ይሁን ማለት አይደለም። ይሄ የኔ ድርጅት ነው፣ የማወጣ ፕሮዳክት የኔ ነው፣ የሚኮራ መሆን አለበት። ባጁን አንጠልጥሎ ሲሄድ ይሄ ያን ባጅ የሚያስከብረው መሆን። አየር መንገደኛ ደግሞ ሲከፈል ምናምን ባጅ አንጠልጥለን ከተማ ውስጥ የምንገባበት ጊዜ ነበረ። ፕራይድ የአየር መንገድ ሰራተኛ ነው። እንዴት ነው ያንን የምታመጣው? እንዴት ነው ያንን ኦነርሺፕ? ቅድም ባልኩ መንገድ ሰው ተኮር በመሆን አቴንሽንህ ሰውን ለየት አድርገህ በማየት ከቆሳቁስ ጋር እኩል ከሪሶርሶቹ ትልቁ አቴንሽን መስጠት ያለብኝ ሰው ነው በማብቃት ገብቷል። ስለዚህ ሶስተኛው ይሄ ነው። ምን ማለት ነው? ከድርሻው ታክሱን ብያለሁ፣ ለኮሚኒቲ ያስፈልጋል። ሶስተኛው ላይ ደግሞ ለሰራተኛው የሚያስፈልገውን አፕሬዝ መደረግ አለበት። ሰራተኛው ጥቅም ተገኝቶ ከሆነ ለሱ የሚገባውን ጥቅም መስጠት አለበት። ባይዘዌዝ በሰራተኛና በአሰሪ መካከል ያለው ሪሌሽንሽፕ በአንድ ሴንቴንስ የሚሞላ ነው። ሰራተኛን የሚጠበቅበትን ትጠይቀዋለህ፣ ለሱ የሚሆን ነገር ትሰጠዋለህ። ቨሪ ሲምፕል ፎርሙላ። ዋን ሳይድ መሆን የለብህ። እየወሰድክ አትከለክለው። በአራተኛ ደረጃ ድርጅቱ መኖር አለበት። ድርጅቱ ሀስት ግሮ ኢንቨስት ማድረግ አለበት። ዝም ብሎ ባለበት መቆም ያለበት መሻሻል አለበት። መሳሪያቸው ያልቁበታል አለ እንደ ኤክስፓንድ ያደረገ። አራተኛው ከምታገኘው ጥቅም ለዛ መስጠት አለበት። አምስተኛ ለኢንቨስተሩ መስጠት ይቻላል። ለኦነሩ ዘሪቨርስ መሆን የለበት። ለኦነሩ ሰጥተው እንደገና ለነዛ አራት እንዲያከፋፍል አታረገው። ዘሪቨርስ ኦነሩ ምናልባትም አልተረፈም። ለኦነሩ የሚሆን ነገር ዲቪደንድ የለውም። ዘዋት ሌሎቹ አድገውለት ከሆነ ያም ራሱ ሳትስፋይ ስለሚያደርገው እድገት ነው ብዬ አስባለሁ። ስለዚህ ስለ አፕሮች ስብና አንተ እኔ ይሄን ነው ማድረግ የምችለው የመጣሁት ይሄን ለማድረግ ነው ብለህ አቋምን ማስተካከል ያለብህ ይመስለኛል። እና ነው ሌላው ያንተ ሳክሪፋይስ ሰክሰስፉል መሆን ከፈለክ there is no success without sacrifice። ሳክሪፋይስ ማድረግ አለብህ። እና እኔ ሁሉ ነገር ፈልጋለሁ እያልክ at the same time ደግሞ ሰክሰስፉል ሆናለሁ ስትል ያ የምትፈልጋቸውን ነገሮች ያሳደድክ ምናልባት ሰክሰስፉል ላትሆን ትችላለህ። ስለዚህ ይሄ ይቅርብኝ። ምክንያቱም ኤግዛምፕል መሆን አለብኝ። አባለ ገብተዋል። ኤግዛምፕል መሆን አለብኝ። ያም ባደርግ ትንሽ ሳክሪፋይስ አድርጌያለሁ፣ ግን ሰክሰስፉል ሆናለሁ። ምክንያቱም ሌሎች ይከተሉኛል።